أتلقس كذا خلاص وين خلاص كاي نرى كاي سجوا جرابو يا كي كاري خلاص دي فما سي جابر ديم نرى كاي سجوا جرا أسيبيبت أهم تنانتنا ندملك أنينا تصلك سيني ما أنت تلقس أني كهم وعلى نوين نورا لوكال أهون زاري لزاري وتقالنينا بيتك زام تنيابت تنيانا مسابيت زام تنيابت سيدنا بيتك كذا لما سبيبت يقرطانا السلام عليكم ورحمة الله وبركاته ودكتوراتي كبجمد الله كينيا كم جرتون الحمد لله سنا كم جرتان مرة دي بيد في إنجرا ما دي بيتي هنا جتان هرجع أكبتني عندما تاكل تنقدي زاري تبلشي ما تشادلهون زاري إنقدي ما تهبط مكنيات من كالاتشو مكنياتو ما إنه كالت عندما تاو تنانتنا ما تو أجري له ورقو لمنو ينبرا زاري دمو عندما تاوت ما تو دينكا تشكمو يكرتها برو طيقኝ ምን ይሻለኛል እሺ ምንድነው እናንተስ ምን ይያላችሁ ነው እናንተ ደግሞ የምታሉት ይቅርታ አርግለት ይያላችሁ ነው እኔ አንድ ነገር ዝም ብዬ ይቅርታ አርግለት ይሄ ሰውዬ አስተሳሰቡ ሁለት ወር ደህና ሆኖ ሁለት ወር መጥፎ ይሆነብኝ ግራ ገብቶኛል አንድ ሰው እኮ አንዴ ካጠፋ ሁለተኛው ሶስተኛ መርገም የለበትም እሱ ስንተኛ ነው የሚደግመው እኔ ደግሞ ይቅርታ ማለት እንቢ ብዬ አይደለም ለምን ከብዶኛ አይደለም ይቅርታ ማለት እሱም ለማስገባት ማለት ነው ግን እንደምታት እሱ ያረገኝ ሁሉ እያያችሁት ነው ዋኔ ሰናጎደ ንቤተኒ ሲላ ያጠፋሁትን ጥፋቴ ነው ተጸጽቻለሁኝና ይቅርታ በእኝ ልጆቼ እናት ነሽ እና አብረን ለወደፊት አብረን ኑር እያለኝ ነው እኔ ግራ ገባኝ ትና ልቀበለው ያህኔ እንደዚህ እሺ ማለት ማለት ነው እሺ ማለት አልከበደኝም ለምን ለእናንተ ስልኳን እሺ ላለሁ ለእናንተ ስል ማለት ነው ግን እንዳረገኝ ያርገኝ እንግዲህ ለወደፊት ሲይቀጣ ከሆነ እኔ ግን የልጆች አባት ነው አባጆልክ ያዳ አዲዳ እሲ እንደው ሲቀጣ ይጸጸትልኝ በየነው እንደዚህና ዳጉቱታ ይያ እኔ አሁን ዛሬ ደግሞ እንግዲህ አዲስ ነገር ይዤላችሁ የመጣሁትም ድንጋውን ተሸክሞበት ምክንያት የተደፋበት ምክንያት ምንድነው ይሄ ሰውዬ ምን ሆዱን በልቶት ነው ምን ተሰምቶት ነው እንደዚህ የሆነው ድንጋ ድረስ ይዞ እስከሚደፋ ድረስ ምን በጣም ከበደኝ ይሄ ሰውዬ ምን ሆኖ ነው ጤነኛ ነው ወለ እመምተኛ ነው ብዬ ደውሎልኝ ነበር ምን አልሽኔ ለምን የሸኘሁት ለምንድነው ውጣልኝ ያልኩት ውጣልኝ ብየው ነበር እሺም አልልህም ድንጋውን ይዞ ሲደፋ ደግሞ ከራስ አስብበትና ነግርሃለሁ ስላልኩት ዛሬ እንግዲህ ደውሎልኝ እንደምታውቁ ስልኩን ዝና ያረኩት ቪዲዮ ሳልሰቅል ነበር የደወለልኝ እዛ አንስቼለታለሁ ለምን ደውዬ ነግርሃለሁኝ ያኒ ደውዬ ነግርሃለሁ ስላልኩት ማለትና ደወለልኝ እሱ አነሳውለት ምን አልሽ ምን አሰብሽበት ለንጣ እንደ ልግባ እንደ ሲለኝ ስቡር አልኩት ቆይ አልኩት ዝም ብሎ መግባት የለም አንድ ነገር ሳልጠይቀው አልኩኝ ምንድነው የምጠይቀው ዛሬ ሁሉንም ነገር አንስቼበት ጠይቄው ጥያቄ ያኒ የተጸጸበተበትም እሱ ይቅርታ አለብኝ ምክንያት ምን አግኝተህ ነው እኔ ላይ ምን አገኘ ከኔ ላይ ምን አይነት ምክር ወሰርክ እና እንደዚህ ብዬ ጠይቋለሁ ተመልካቾቻችን እሱ እየመጣ ነው ስላልኩ ዱአ አድርጉልኝ እኔ እንግዲህ ዛሬ እንዳይደበድበኝ ብዬ ነው የፈራሁት ግን አይደበድበኝም ለምን አሁንም ድንጋ ተሸክሞ እንደዚህ አይነት አብረን ኖራን ድንጋብ ተሸክሞ ስለለመነኝ ያኔ እሱ እየመጣው ነው ብሎኛል አሁን እንግዲህ ይደበድበኛል ብዬም እንግዲህ አላህ አለም እሲ ቆይና ያለን እየመጣው ነው ማለት ዳውጥታኪያ አሁን እኔ ካሜራ ያደብቃለሁ እሱ ግን አይም ለምን እኔ ካሜራ ሸቀየ ከሆነ ለቪዲዮ ነው እንዴ እንዳይለኝ ማለት ነውና የጠራተው ምክንያቱም እንግዲህ እንደምታውቁ ጥያቄ ለጠይቀው አንዳንዶች ነገሮችን ጠይቀው የሚሆኑለት ከሆነ እንግዲህ ይሆናል የማይሆኑለት ታሆነ ደግሞ ማሰላማ አንምለው ማን መጣ እንግባ አወን ይጆለኝ ልጆቹ ስለ ልጆቹ ምን አገባ ጆለኝ ምን አገባ ስለ ልጆቹ
አባታቸው ቢሆን ታዲያ ልጆቹ እስከ ዛሬ ጠይቀህ ታውቃለህ? ዛሬ በምን አስጠይቀህ ደግሞ? የሮም መንጋ ፈዶ ጆሌ ማለት አረ አጋፈደ ዱራኑ መንጋ ፈዶ አባየራቲ መንጋዎቹ ምርቀቀው ጆሌ እስዝም ባልና ማለት ነው። አንተ ጥያቄ ልጠይቅህ ነው። እሺ ምን አለ? ከራስ ልጠይቅህ የሆነ ጥያቄ ልጠይቅሃለሁ። ትናንትና ድንጋይ ተሸክመህ አይደለ? እንደገና ደግሞ ደውለህ ነበረ ዛሬ ምን አሰብሽበት ስትለኝ ከራስ ይመር አይና በርባቱ አንጀና ረሚል ጀነጂ ሚል ጀለስ ይጂገ ዳጋባ ደዲቶ መስንጀረ ካናው ማለት ያቆሩ ፈይተይ እኮ ነው። አንዳንዶቹን ነገሮች ልጠይቅህ ነው ካሊድ ዛሬ አሁን እኔ የምጠይቅህ ዋና ሲንጋፈዱ እሺ ድንጋይ ተሸክመህ የምትጠይቀኝ ያኔ አሁን እንደዚህ ጥያቄው ማለት ነው። ድንጋይ ተሸክመሽ ይቅርታ በይኝ የምትለው ምን አስበህ ነው? እንደገና ደግሞ ምን ተጸጽተህ ነው? በኔ ያኔ ምንድነው? እንዴት በቃ ወደዚህ ለመመለስ ምን እንትን ብለህ ነው? ያኔ ምን አስበህ ነው? እኔ እኮ ያልኩሽ በቃ እኔ አጥፍቻለሁ። ያረኩት ሁሉ ጥፋቴ ነው። እኔ ነኝ ያጠፋሁት። ካላስ በሲሰት ነው ታስቼ ነው እንደዛ አይነት ነገር ስራ የሰራሁት። ለዚህ ነው ካላስ ይቅርታ አድርግልኝ አጥፍቻለሁ ጥፋቴ ነው። አናሲት በለሰ በዲንኪያ ካላስ ዋን ደረገሰ ነው ወጥ ዋን ዱራንጎ ደሰን እንደረቲ በዲንኪያ አናሲት በለሰ ቹዳ አና በለሰ በዲንኪያ ወደት ከዲፈ ሙዚቃ ባደ ማለ ማን ይበራ እኮ ጥፋትህን ካመንክበትም እኮ ቆንጆ ነው። እንደዚህ እያጠፋህ አራ ጥፋቴን አላምንበትም እንዳትል ብቻ እንጂ ጥፋትን ማጥፋት እኮ አንድ ሰው ከአንድ ሁለት ሶስት አንተ እኮ ስንተኛ ነው አረጋው? እስከ ሶስተኛ ነው። አንዴ ካጠፋ ሰው ይጸጸታ ከዛ በኋላ ይተዋል። አንተ እኮ ስንቴ ነው የምትደግመው ካሊድ? ሁለት ወር ደህና ነህ፣ ሁለት ወር ትቀየራለህ። ለምንድን ነው እንደዚህ የምትሆነው? ምን አይነት ጸባይ ነው ያለ? በቃ እኔ አጥፍቻለሁ ብዬሻለሁ እኮ ካላስ አጥፍቻለሁ። ከጥፋት ማን አንድ ሰው እኮ አንድ ነገር ካጠፋ ጥፋቱን አምኖ ካላስ ይሄ ነገር ይሄ አንድ ሁለት ሶስት ነገሩን ያረኩትን ሁሉ ጥፋቴ ነው ብዬ ካላስ ጥፋቱን ከአመነ በኋላ ምን ታደርጋለሽ? ካላስ እኔ ጥፋቴን አመንኩልሽ። ከዛ ካላስ ለዚህ ነው ይቅርታ ያደረኩልሽ። በዲኪያ አማኔ ዋን በለሰው እንደራ አማኔ ካላስ ዶጎረ ይራ ሰራይ ዲኩመ የሲንጀረ ካላስ ሰኒ ይፍም ከናው ማለት ይያ አኔስ ቲ አረመና ያ ጆሌ ያዋን ታቲ ዳጋ ባቴ ዲኩም ሲጋ ወደመለ ሶና ብራታ ይሁዱ አረያሰ ነው ልማት ነው ጋር ነው። እኔ አሁን የምልህ ነገር ምንም ነገር የለም። አንድ ጥያቄ ጥያቄን ብቻ መልስልኝና ከዛ በኋላ አሁን ተላላፍ ሙሽ ልገባ አይደለም ዛሬ የሚመጣው ደስ እንዳይደል። እኔ አሁን ዛሬ ካሊድ እኔ አሁን እስከ ዛሬ ማለት ነው ከሴት ጋር ሄድክበት ምክንያቱ ምንድነው? ምን አጎደልኩበት ሲነገረኝ የጎደለብህ ነገር አለ ከኔ ላይ ልጆች አታል ልጅ ወለድ ጆሌ ደለጅራ ማልደብ ዲያናራሜ ማልደብ ምንድነው ከኔ ላይ የጎደለኝ ነገር ሲነገረኝ? ከሴት ጋር ምን አስከደ? አንድ ደግሞ እኔን የሚያስመታብክ ነገር ምንድነው? ምን አይነት ጸባይ ነው ያለ? ጸባይ ለምንድነው እንደዚህ የምትሆነው? እኔም አሁን ትናንትና ድንጋይ ተሸክመ በትናንትና ወደ ደግሞ ግሬ ላይ ወርቀህ እንደዚህ እየለመንከኝ ነው። አሁን ምን ተጸጽተህ ነው ወደኔ የመጣኸው? እስከዛሬ አልፈልግሽም ብለህ አይደለ ጥለኸኝ ሄድከው? ይያልኩሽ እኮ ነው ካላስ አይዋ ካላስ ሁሉን ነገር ካላስ ሁሉን ነገር ያረ ሁሉን ነገር ውጭ አየኸው አይደለ? ሁሉን ነገር እንዴት ነው ውጭ ይመቻል? ሰው ጋር መኖር ይመቻል? ከሚስት የበለጠ አለ ሌላ? ሴት አለ ሌላ? ነው ወለ እሷን ፍታ የምትልም ትጀነጅን ካለች እንዲህ አይነት ነገር ጸባይክን ተተው አህለሙሽ። ይሄ ካው እኔ ስንት ነገር ተሐመልት ካሊድ እሰረች እንቅላቴ ሊያብድ እኮ ነው። እኔ ስንት ነገር ቻልኩ በእኔ ማለት አንተ እንኳን ይሄንን አታስብልኝም። መሬማ እንደዚህ ሆናለች። መሬማ ሁሉ ነገር ችላልኛለች። የልጆቼ እናት ናት። እንደዚህ በድያታለሁኝ እንደዚህ አርጋታለሁኝ። አረተው ቆይ እንቅላቴ ላረጋጋና ወደሷ ልመለስ። ስንቱ ነገር እንደዚህ ተው ይያለችኝ እሷ ነገር ወሬ አስተማ ብዬ እንደው እሲ ልተው ብትልስ ፍከራ ማለት ነው እንደዚህ ልታረግስ እኔ ምክሬን አሰማኝም። የኔ ወሬ خلاص وانا نسيها سو وان حساقيا وانت كان تقبلت كيا የኔ ወሬ ምንም አትቀበልልኝም እንደ ውሃ ነው የሚልከኝ የኔ ወሬ እና አሁን ደግሞ ምን ተሰምቶ ነው ወደኔ ዞር ብለ አንዴ ግሬና አንዴ ድንጋይ ተሸክመህ የምትቀመጥበት ምክንያት
هو سامع ون بلد هنجروا خاص بدين كيا وان ريب بدي برد يجرا أتي هذا جولة كياتي جرتي تيا كالبودا خلاص وان بلد سر رامني وان بلد سن بدي كي برد يفهموا ناقود وان جروا برتي هذا جيره وان أتناجد لجيه وان سيجروا لجيه ولين جرنا خلاص بدي يهون دايو إيرنا تري يفهم ناقود يسيجر إدي يفهم بدي كي أمانة جنان يفهم سيجروا إمارة سو بدي يداو بعده يفهم جرا سيجا فتان ለጊዜው እንደዛ ትችላለህ ካሁንም እንደዙ ለማሰቃየት ትችላለህ ጸባይን ካስተካከል ጸባይህ እንደዚህ ከሆነ መኖር አንችልም እሺ خلاص እንስሬ ፈጣጅ ይበረማ እንስሬ ፈጣታይ በዲክ የንፍሬ ፈጣ ጸባይህ የንስሬ ፈጣ ይሆን ምን አጎደይ እኔ እኮ ዲፈማ ማለቱ አላቃተኝም ካሊድ ምን አይነት ነገር ነው አንተ ቶሎ ዲፈማ ብዬ ወይ አንተ ስንት ነገር አርገኸኛል ዋንሳና ወደተ ራፈቴሞ خلاص አሁን ቶሎ ብዬ ዲፈማ ልክ ትፈልጋለህ እቺ ሴት ምን በድያታለሁኝ እስቲ ልፈክር አትልም አንተ خلاص ዋንስ ጉድለ እንደ ዋንስ ሲርባይ ለጀንዱ ሲሆታ خلاص አና ጉታኒ خلاص ዋን በርባጅ ወርተ ዋን ትዝና ዋን ቀበተን ሲጎራ خلاص እኔ እኔ ምን አርገህ እንደሆነ ካለ ምን አርገሃለሁ ምን በድያለሁ እንደዚህ የምታረገኝ አሁን እንደዚህ ሰው ፊትም እንደዚህ እያሳፈርክ ካሜራ እየሸቀልክ خلاص እኔም ለነፍሱ خلاص تجنناله ايش خلاص يبغى انا اقول خلاص انا سيبها لا تنسى خلاص تنسى خلاص ابوك عليك بزي خلاص يفهم على حد هو قلنا هون مش زاري አይደለም ወደ ዘሄድ خلاص ወጣልኝ خلاص ነረበይ ሲጀውጅራ خلاص خالد ረበሽክ ይሆናል ወጣልኝ አሁን እሺ خالد አሁን ተንሳና ሄድ እኔ ከዛ ደግሞ አስቤበት ይቅርታ አረግልሃለሁ አስቤበት አሁን ትናንትና እንደምልክ እኔን አታስለቅሰኝ አንተ አታልቅስ እኔ ካሁን በኋላ ንወይን ኖራለሁ ካል አሁን ዛሬ ለዛሬ ወጣልኝና ቤትህ እዛ ምተኛበት ተኛና ምሳ ቤት እዛ ምተኛበት ሂድና ቤትህ ከዛ ደግሞ አስቤበት ይቅርታ አረግልሃለሁ ከዛ በኋላ ማለት ለዛሬ ግን ወጣልኝ خلاص ما قولي هم راوت እኮ ይቅርታ አረግልሃለሁ ልሰብበት ካሊድ ልሰብበት خلاص ግራ ያጋባኝ ነው ግራ ያጋባኝ ማለት ያ ምንድነው አስብበታለሁ ላስብበትና ነግርሃለሁ አሁን ለዛሬ እንኝታ ሂድና ተኛ ለዛሬ ወጣና ተኛ እና ከዛ ነግርሃለሁ ምን ያሁን ነገም ቢሆንም ነግርሃለሁ እንደምታውቁት ተመልካቾቻችን ዋና አገር ተንተኒ ካሊድ ኢፌ ቡሄ እንደምታውቁት ካሊድ ዛሬ እንደዚህ ከሁኔታ ሆኖ የጠየቁትንም ጥያቄ ሁሉን ነገር መልሶልኛል የልጆች እናት ነሽ እና ካንቺ ጋር መኖር ነው ፈልገው ካሁን በኋላ እንደዛ አይነት ረብሻ ቃላስ አቁማለሁ ብሎኛል በእንደዚህ አይነት ነገር ነግሮኛል እንደምታውቁት እንግዲህ ሁሉ ነገር ሰምታችሁታል እስኪ እናየዋለን እንግዲህ አሁን የመጨረሻ አላህ አብጅልሽ በሉልኝ እናንተም እንግዲህ እኔ ምንም ማረጋው ነገር ያለ እናንተ ዱአ አድርጉልኝ እንግዲህ እሱ እንዲያስተካክለው እኔ ደግም እንብም አልኩትም ኢፋ ማረግልሃለሁ ነው ያልኩት አድዋል እኔ ደግሞ አስቤበት እንግዲህ ደግሞ እናንተንም ነግራችኋለሁ ነው ማለት ነው